ዛሬ ጋይስ ስዞር ማርያምን ከመገናኛ ቦሌ መድኃኔዓለም ከቦሌ መድኃኔዓለም በቦር አድርጌ ስካይላይት ምናምን በቃ ቀን ሙሉ ስዞር ማለት ነው። ምን አይነት ሰንበት እንደሆነ ዛሬ አላውቅም። እዚህ ጋር ቦራ የህፃናት ማለት የኛም ጭምር ነው፣ የህፃናት ብቻ አይደለም። መጫወቻዎቹን እንትን እያሉ ነው ማለት ነው፣ እየቀረጹ ማለት ነውና እንዳጋጣሚ እቺ ልጅ ገብታብኝ ደንግጣ ሄደችም። አይዞሽ እናቱ። እዚህ ጋር ደግሞ የህፃናት መዋኛ ገንዳቸው ማለት ነው፣ መጫወቻ ማለት ነው። አንዴ ሞክሬው ማለት ነው ልሞት ማርያምን ልሞት። ወይኔ በስመ አብ። እንደ ስታዩት በቪዲዮ ስታይ ግን በጣም ቀላል ነገር ይመስላል፣ ግን በጣም ከባድ ነው በጣም ማለት ነው። በቦታው ሆናችሁ ስታዩት በጣም ከባድ ነው። በቃ ጩኸት በጩኸት በቃ ማርያምን ሊያስመልሰኝ ሁሉ ማለት ነው። እንዴት እንደሚያስፈራ በስመ አብ እንዲህ ብቻ ያስፈራል። በጣም ነው የሚያስፈራው። እንዲህ እዚህ ግን ቪዲዮ ጋር ሲታይ በደንብ እንትን የሚል አይመስልም፣ የሚሄድ አይመስልም። በጣም ህንጻ የሚያክል ማለት ነው ቁመቱ ማለት ነው፣ የሚጎንበት ማለት ነው። እና በጣም ሩቅ ነው ማለት ነው። እዚህ ጋር ሲታይ ግን በቪዲዮ በጣም ሲምፕል ነገር ይመስላል፣ ኢዚ ነገር ይመስላል፣ ግን በጣም ከባድ ነው። በስመ አብ። ተሳስታችሁ ቦራ እንዳትሄዱ ማርያምን። እየዞርኩ ነበረ፣ በጣም ጠራራ ፀሐይ ነበር ደግሞ። በስመ አብ ብቻ ዙረነዋል ነው የምላችሁ። ዞር ነው ዛሬ በክብር ማለት ነው። ዙረነዋል። እንቀጥላለን መዞር። አሁን ለራሳችን ደስታ ስንል ማን ሆነው ነገር የለም። እዚህ ጋር ስካይላይት አካባቢ ስካይላይት ሆቴል አካባቢ ነው። መጨረሻ እንግዲህ ጋይስ ስንዞር ውለን ቦሌ መድኃኔዓለም ቤተክርስቲያን ሄደን ጸሎታችንን አድርገን ምናምን በሰላም ወደ ቤታችን ሄደናል ማለት ነው። ቤተክርስቲያኑ ግን ጋይስ እንዴት ነው የሚያምረው! በመድኃኔዓለም ስም በጣም ነው የሚያምረው። ብቻ ጸሎት አድርገን ምናምን ስንዞር የዋልንበትን በቃ የሰላም አድርግልን፣ የሰላም ጾም አድርግልን ምናምን ብለን ጸልየን ምናምን በስነ ስርዓት ቦሌ መድኃኔዓለም ነው ወደ ቤት የገባነው ማለት ነው። ይሄ መኪና ያምርም ጋይስ፣ ይሄ መኪና ያምርም፣ በጣም የሚያምረው። እየቀረጹት ነበር ደግሞ ያምራል። እና እንደዛ ነበረ እላችኋለሁ። ስዞር ነው ያልኩት። ብቻ አሪፍ ነበረ፣ ፋይን የሆነ ነገር ነበረ። በጣም ደስ ብሎኛል። ተንቀሳቀሱ፣ እሺ ቁጭ ብላችሁም ቶሎ ቤት ተንቀሳቀሱ። መንቀሳቀስ አንዳንዴ ጥሩ ነው። አዳዲስ ነገሮች ማየት አሪፍ ነው። እና ቤተክርስቲያኑ ደግሞ በጣም ነው የሚያምረው አይደል?